ከሁለት ቢሊዮን ሕዝብ በላይ የገደለው ታላቁ ነፍሰ ገዳይ ክፍል 2። የአብርሃም እምነቱ ጽድቅ ሆኖ ተቆጠረለት፣ በእግዚአብሔር ዘንድ ተቀባይነት አገኘ። ለምን? አብርሃም በአደባባይ ለእግዚአብሔር እንደሚሰግድ እንደሚገዛ ሁሉ በልቡም እንዲሁ ነበር። እግዚአብሔር ልጅ እንዲሰጠው ያመነው እንደሚሰጠው ያመነው ከልቡ ነው። ወደ አጋር የገባውም መንገዱ ልጅ ማግኛ መንገዱ መስሎት ነው። ለምን? ሳራ አርጅታለች። ካለማመን ነው እዛ የገባው። እዚህ ይሆን መንገዱ? ሳራ አርጅታለች። በሌላ በኩል ደግሞ ልጅ ሳናገኝ የእግዚአብሔርን ትውልድ ሳላስቀጥል ላልቅ፣ አለማመንም አለበት መስሎትም አለማመንም አለ። ሳራ አርጅታለች። እግዚአብሔር በሳራ ብሎ ነበር፣ አልሆነም። እስቲ በዚህ ልሞክርም ነው። እሱ አጋር ጋር ሲገባ እግዚአብሔር ቅር ያለው በእስማኤል መወለድ ነው። እኔ እንዳይመስለኝ እግዚአብሔር ደስተኛ ነው በአጋር አይደለም። ምክንያቱም አዲስ ኪዳን ላይ ስለ አጋር ሲናገር የተሻረው ኪዳን ነው ይላል። ስለዚህ ወደዛ መግባት አልነበረበትም። በቃ የእሱ ሳራ ናት። ደከመ፣ እምነቱ ደከመ፣ ገባ። ያዕቆብም ቢሆን ሚስቶቹ ከሰጡ ሴቶች ጋር ሲተኛ መች ተወቀሰ? ያ ማለት ግን ትክክል ነው ማለት አይደለም። ዳዊት ራሱ ሕጉን ጥሶ ብዙ ሚስቶች ነበሩት። እግዚአብሔርም አልወቀሰውም። ለምን? ነገሩ ከባድ ስለሆነ ነው። በአንድ ሴት መርጋት በዛ ጊዜ ማለት ነው። በብሉይ ኪዳን ሲወቀሱ አይታይም። ዳዊት እንዲያውም የኦሪዮንን ወታደሩን ሚስት ሲወስድ እኔ አልሰጡህም ወይ ሚስቶች ነው ያለው። አልሰጡህም፣ ብትጠይቀኝ አልሰጥህም ወይ? አላምንበትም ከአንድ ሴት በላይ ግን ብትጠይቀኝ እሰጥሃለሁ። እንዴት የሰው ሚስት ነካል? ስለዚህ እግዚአብሔር ሲወቅሳቸው አናይም። ሰለሞን ብዙ ሚስቶች ነበሩት፣ ከ300 በላይ። እግዚአብሔር አጨበጭብለት ማለት አይደለም። ያ ትክክል ነው እያልኩም አይደለም። ግን መውር እግዚአብሔር እዛ ላይ ፎከስ ሲያደርግ አናይም። አዲስ ኪዳን ላይ ነው። አንድ ወንድ አንድ ሴት ነው። ግን ስለማትችሉ ነው ፍቺ የተፈቀደላችሁ ተባለው። አንወይ እዛ ውስጥ ብዙ አልቆየም ልውጣ። እግዚአብሔር እስማኤል የቃየል ዘር ጋር መቀላቀል አላስደሰተው። በኋላ ላይ ማለት ነው። በኋላ ላይ ቆይቶ የእስማኤል መወለድ ለምንድን ነው እግዚአብሔርን ያላስደሰተው? የቃየንን ዘር አስቀጣይ ስለሆነ ነው። የነ ቃየንን የነ ኤሳውን ዘር አስቀጣይ ስለሆነ ነው። በእርግጥ ኤሳው ኋላ ቢመጣ የነ ቃየንን ዘር አስቀጣይ ስለሆነ ነው። ከጥፋቷ በኋላ የነ ከነዓንን እርግጥ እና አብርሃም ያሉት ከጥፋቷ በኋላ ነው። ስለዚህ የነ ከነዓንን የጥፋት አጀንዳ የሚያስቀጥሉ ስለሆነ ቃየን ተረገመ። ቃየን ወደ ላም የተላለፈ፣ ያ ትውልድ በጥፋቷ ጠፋ። ነገር ግን በኖህ ስካር ምክንያት ልጁን ረገመው፣ ከነዓንን የልጅ ልጁን። የከነዓን እርግማን ሄዶ ወደ መልካሙ ዘር መጣ። ወደ ሴቲቱ ዘር ተጠጋ ማለት ነው። ወደ ሴቲቱ ቤት ገባ። ወደ ሴቲቱ ቤት ገባ። የአብርሃም ቤት ነው የሴቲቱ ዘር። አብርሃም ነው የሴቲቱ ዘር። ተጠጋ ማለት ነው። አብርሃም 2 ልጆች ተወለዱ። አንዱ የሴቲቱ ዘር ነው፣ አንዱ የእባቡ ዘር ነው። ይስሐቅ መጣ። ይስሐቅ 2 ልጆች ወለደ። አንዱ የሴቲቱ ዘር ያዕቆብ ነው፣ አንዱ የእባቡ ዘር ነው ኤሳው። የአብርሃም ልጅ እስማኤል የእባቡ ዘር፣ የአብርሃም ልጅ ይስሐቅ የሴቲቱ ዘር፣ የእግዚአብሔር ዘር ማለት ነው። ከይስሐቅ እንደገና ያዕቆብ የሴቲቱ ዘር፣ ከይስሐቅ የተወለደው ኤሳው የእባቡ ዘር የገባ ማለት እዛው ተባረከው ዘር ውስጥ ገባ። እዚህ ነው ዛሬም ቤተክርስቲያን ነው ዋናው የጠላት ልጆች መፈልፈያ ያልኩት። ብዙ አንጠብቅ፣ ከሩቅ አንጠብቅ። ሐሰተኛ ክርስቶስም ሐሰተኛ ነብይም ከዛው ነው ከቤተ ክርስቲያን የሚወጡት። ምን አይነት ቤተ ክርስቲያን? ለብ ያለች ቤተ ክርስቲያን ከበረታችማ ለብ ያለ አይኖርም፣ ይወጣሉ። ስለዚህ ለብ ያለች ቤተ ክርስቲያን ስም ያላት
ግን የሞተች ኤፌሶን ቤተ ክርስቲያን እንደተናገረው ለሎዶቅያ እንደተናገረው ካፌ ልተፋህ ነው ለብ ብለሃል። ለኤፌሶን ብዙ ሥራ አለ፣ ፍቅር ግን የለህም። የኔ ሕይወት በአንተ የለም። ጥቂት ነው የቀረ ልጠፋ። ስለዚህ እግዚአብሔር የከፋው የእስማኤል የቃየን ዘር ውስጥ መቀላቀሉ ነው፣ ወይም የቃየን ዘር የሚቀጠልበት እስማኤል መፈጠሩ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ደግሞ ዲያብሎስ ከመጀመሪያው ነፍሰ ገዳይ ነው ይላል። ስለዚህ የመጀመሪያው ነፍሰ ገዳይ ነው ማለት አቤልንም የገደለው ሰይጣን ነው፣ የተጠቀመው ቃየንን ነው። ቃየን ደግሞ ያስተናገደው ፈቅዶ ነው፣ ወስኖ ነው። ከላይ ያየነውን ቃል ስናይ ሰይጣን ከእግዚአብሔር የተላኩትን ባሮቹን ከመግደል እንደማይመለስ ያሳያል። እዛው ቤት ውስጥ ነው ያሉት፣ እዛው ቤተ ክርስቲያን ውስጥ ነው ያሉት ገዳዮቹ ይላል ጳውሎስ እኮ። በዚያን ጊዜ እስማኤል ይስሐቅን እንዳሳደደው ዛሬም እንሰደዳለን አለ። እዛው በቅርብ በአይሁድ የእግዚአብሔር ወገን በሚሉ ምዕራፍ 4 ቁጥር 9 ወንድም አቤል የት ነው? ልክ ለአዳም የተሰጠው የንስሐ ዕድል ተሰጠ። አዳም እንዳልተጠቀመበትና በሰው ዘር ላይ ሞት እንዳመጣ ቃየንም ይህን የመጨረሻ የንስሐ ዕድል አባከነ። ዕድሉን ስላልተጠቀመ ፍርድ ተከተለው። አዳምን ራቁትን መሆንን ማን ነገረ? ከፍሬው በላህ ወይ ሲለው አያውቅም፣ እንዲያውቃል ይቅር በለኝ ምሕረት አድርግልኝ ቢል አብዛኛው እርግማን ይቀር ነው። እዚህ ጋር ወንድም አቤል የት ነው ሲለው አያውቅም፣ ያውቃል። ተጸጽቶ ንስሐ እንዲገባ ነበር። እሱ ግን እኔ ወንድሜ ጠባቂ አይደለሁም በማለት ንስሐ እንደማይገባ አረጋገጠ። ምዕራፍ 4 ቁጥር 10 እግዚአብሔርም ንስሐ ባለመግባቱ ፈረደበት። የእግዚአብሔር ፍርድ ምንም አንተ የተረገምክ ነህ። ከእባብ ቀጥሎ እግዚአብሔር የረገመው ሰው ሆነ። እስካሁን ሰው አልረገመም ነበር። እግዚአብሔር ደም ነው ያፈሰሰው። በሱ መረገምም ዘር ማንዘሩ ተረገመ። እዚህ ነው ቃየንን የገደለ 7 እጥፍ የምንለው። የቃየንን 7 ዘር እግዚአብሔር ይገድላል ማለት ነው። ከእግዚአብሔር ሕይወትም ተለይተው ቀሩ። አዳም በሳተ ጊዜ እሱ አልተረገመም። ቢረገም ኖሮ አቤል መልካም ሆኖ ሊገለጥ አይችልም ነበር። የቃየን ዘር ግን ተረግሞ ቀረ። ስለዚህ በአመፅ ገፍቶም እግዚአብሔርን የሚያሳዝን ነገር አበዛ። ነፍሰ ገዳዮች ሆኑ፣ አመንዝሮች ሆኑ። በእነሱ ምክንያት ምድር በጥፋት ውሃ ጠፋች። አዳም ምድር ተረገመች፣ እሾህ እንድታበቅል ሆነ። ቃየል ግን ራሱ ተረገመ፣ የምድር ፍሬን ተከለከለ። የተፈጠረበት ዓላማ ምድርን ማረስ ነበር። በተረገመ ጊዜ ራእዩ ተወሰደበት። ከእግዚአብሔር በረከት እርሻና ከብት ተወገደ። ወደ ፈጠራና የቴክኖሎጂ መስመር አዘነበለ። እግዚአብሔር በእርሻና ከብት ያልባረከው ምድር የቀደመ የእርግማን ታሪክ ይኖረው ይሆናል። የእግዚአብሔር ትልቅ በረከት ቴክኖሎጂ ሳይሆን እርሻና ከብት ነው። ለዚህ ነው ማርና ወተት የምታፈስ ምድር ብሎ ተስፋ ይገባላቸው እንጂ ወርቅ የሚታፈስባት ምድር ቃል አልገባም። ምክንያቱም ወርቅ አይበላም። ማር ከተፈጥሮ እጽዋት ከእርሻ በንቦች ተቀምሞ የሚገኝ ነው። ወተትም የተፈጥሮ ሳርን ከበሉ በኋላ የሚገኝ ነው። ሁለቱም የእንስሳት ውጤቶች ናቸው። ሁለቱም መነሻ የምድር እጽዋት ናቸው። ብታርሳት ፍሬዋን አትለግስም ማለት የወንድም ደም አፏን ከከፈተችው ምድር ጮኋል። በዚች ምድር ላይ አንተ ደግሞ ትሰደዳለህ። ብታርሳትም ፍሬዋን አትሰጥህም። የወንድም ደም ከምድር ወደ እኔ ጮኋል። ቁጥር 10 ተመሳሳይ ቃል አለ በራእይ ምዕራፍ 6 ቁጥር 9 እስከ 11 የታረዱትን ሰዎች ነፍሶች ከመሠዊያ በታች አየሁ ይላል። ምንድን ነው ነፍስ? እንዲህ ይላሉ እነዚህ
ነፍሶች በራእይ 6:9-11 ያሉት እስከ መቼስ ደማችንን በምድር በሚኖሩት ላይ አትበቀልም አሉት። ጥቂት ጊዜ እንዲታገሱ ተነገራቸው። ሐዋርያው ዮሐንስ በመንፈሱ ሰዎች በመንፈስ ወይም በነፍሳቸው ወደ እግዚአብሔር ሲጮሁ አየ። የጮኸው በነፍሳቸው ነው። በሌላ በኩል የነፍስ ማደሪያ ደም ነው። እግዚአብሔር ደም አታፍስሱ ሲል ነፍስ አታጥፉ ማለቱ ነው። ምድር የተቀበለችው የአቤል ደም ነፍሱን ትወክላለች። ነፍሱ ሲኦል ወረደች። ያው በብሉይ ኪዳን ገነት ከምድር በታች ስለነበረች ማለት ነው። እግዚአብሔር በራእይ እንደጮኸው ቅዱሳን ነፍስ የአቤልንም ደም ስትጮህ ሰማ፣ አየ። ለቃየንም የአቤልን ደም ነፍስ ፍረድልኝ፣ ተበቀልልኝ ጩኸት ከሰማ በኋላ እንዲህ አለው። የአቤልን ደም ጩኸት ፍረድልኝ፣ ተበቀልልኝ የሚለውን የአቤልን ደም ጩኸት ከሰማ በኋላ እግዚአብሔር ቃየንን እንዲህ አለው፣ የወንድም ነፍስ ደም ወደ እኔ እንድበቀልላት እየጮኸች ነው። ስለዚህ የአቤልን ነፍስ በጠጣች ምድር ላይ ተረገምክ ነህ። ነፍስ በነፍስ ነው። ምድር ለተቀበለችው ጻድቅ ነፍስ ያንተን ነፍስ ሕይወት ባለመቀበልና ባለማስተናገድ ትበቀላለች። ከአንተ ጋር ትተባበረም። ከተባበረች በውስጡ አሁን የሚጮህ የአቤል ነፍስ ይወቅሳል። እግዚአብሔር ፍርዱን ለምድር ሰጠ። በባህር ላይ ለተፈጸመ ግፍ እግዚአብሔር ፍርዱን ለባህር ይሰጣል። ምድር በየነች። ብይኗም አቤል በግፍ ተገሎ ወደ ሆዷ ተጥሏል። እናም ቃየን መሞት አለበት። እስኪሞት ድረስ ግን እሱን ላለማስጠጋት ምድር ፈረደች። ከእሷ በረከት እንዳይጠቀም ከለከለችው። ብዙ ደም የሚፈስበት ቦታ ወደ ምድረ በዳነት ኦናነት ይለወጣል። በእኔ ላይ ቆመ ላጠፋው ነፍስ እኔም እስጨንቃለሁ፣ ከዚያ ትሞታለህ ብላ ምድር ቃየን ላይ ፈረደች። ቃየል አቤልን ወዲያው አልገደለውም። በእርግጠኝነት መጀመሪያ መጥቶታል። ከዛ አቤል ተማጽኗል እንዲተወው። ልመናውን እምቢ ብሎ አስጨንቆት ነው የገደለው። ስለዚህ ምድርም ታስጨንቀዋለች ቃየንን። ሾን በሾ ነው ምድርን ቃየንን መጀመሪያ ታስጨንቀዋለች። በመጨረሻም ወንድሙን እንደገደለ ጎትታ እስር ቤት ወይም ወደ ሞት ትከተዋለች። የእግዚአብሔር ፍርድ ያተኮረው በሕይወት እያለ ቃየንን ምድር እንድትተፋው ልታስጨንቀው ማድረግ ላይ ነው። ፍሬዋን አትሰጥም ማለት እሱ ያለበት ስፍራ እጽዋት አይኖሩም፣ ምድረ በዳ ይሆናል ማለት ነው እንጂ እሾህ ታብቅል ማለት ብቻ አይደለም። በአፈር ውስጥ ሕይወት አይኖርምና አያበቅልም ማለት ነው። በምድር ላይ ያሉ ብዙ በረሃዎች፣ ብዙ ንጹሕ ደም የፈሰሰባቸው ቦታዎች ሊሆኑ ይችላል። ትሰደዳለህ። ለምን ይሰደዳል? ችግሩ አንድ ቦታ ሲሄድ ለምለም ነው። እናም ያን መሬት ያርሳል። ግን የተረገመ ስለሆነ የዘራውም ምድሩም ይደርቅና ከተወሰነ ዓመት በኋላ በረሃ ይሆናል። ስትቶ ሌላ ለም ቦታ ፍለጋ ይሄዳል። እዛም ያርሳል። ግን አሁንም ምድሩ ያለ እጽዋት ይደርቅና ፍሬ መከልከል ብቻ ሳይሆን እጽዋትም ይደርቃሉ፣ ውሃው ይደርቃል። እንዲህ የሆነበት ለም መሬት ፍለጋ ሲንከራተት ይኖራል። ኮብላይና ተንከራታች ትሆናለህ። በሌላ በኩል የደረሰበት ምድር ሁሉ እየተረገመ በረሃ ስለሚሆን ሰዎች ዝናውን ይሰማሉ። የሰው በሄደበት ቦታ ሁሉ ምድረ በዳ ትሆናለች የሚል። ስለዚህ ወደ አንድ ከተማ ሲሄድ እርግማን ይዞ ገብቶ እንዳያደርግ ሰዎች ያሳድዱታል። ያለው አማራጭ ከሰው ርቆ ወደ በረሃነት በተለወጠ ምድር በከብት ማርባት፣ እንግዲህ በግጦሽ ፍለጋ የተንከራተተ ማለት ነው ይኖራል። እሱም እጅግ አድካሚ ስለሆነ፣ ምክንያቱም ውሃ የሚገኘው ለሁለት ቦታ ላይ ነው። ወደ ፈጠራ ቀስ በቀስ ወደ ቴክኖሎጂ ይሰማራል። ከእርሻና ከብት ርቢ ውጭ የሆነ ስራ ይሰራል። እጅ ስራ፣ እጀ ጥበብ፣ ብረት ስራ፣ መሳሪያ ስራ፣ የሙዚቃ መሳሪያ ይሰራል። ቁጥር 4 ምዕራፍ 13 ምዕራፍ 4 ቁጥር 13 ቅጣቴ ወይም ፍርድህ ልሸከመው አልችልም። ምክንያቱም አለ 1 ከምድሪቱ አባረርከኝ፣ ከዚህ የተነሳ ባርስም አይበቅልልኝም። 2 ከፊትህ እሸሸጋለሁ፣ ያንተ ጠላት ሆንኩ። 3 በምድር ላይ ኮብላይና ተንከራታች ሆናለሁ፣ ሰው ሁሉ ይርቀኛል፣ ያሳድደኛል። 4
የሚያገኘኝ ሁሉ የተረገመ ብሎ ይገለኛል። እግዚአብሔር የሰጠው መልስ አሁን አትሞትም፣ ስለዚህ አይገለውም። አራተኛው አይሆንም፣ የሚያገኘኝ ሁሉ አይገልህም። በምድር ላይ ትባረራለህ፣ ከፊቴ ትሸሻለህ፣ ኮብላይን ተቅበዝባዥ ትሆናለህ። ለጊዜው ሞት ይዘገያል፣ ትውልድ አፍርተህ ቅጣቱን መቀበል ስላለበት ቅጣቴ ልሸከመው ከምችለው በላይ ነው አለ። ከለምለሚቱ ምድር እባረራለሁ፣ የምድር ፍሬን ዳግመኛ ርሼ አልበላም። በድካማዋ እንኳ ፍሬ ማግኘት አልችልም። ከፊትህ እሸሸጋለሁ፣ በፊት መቅረብ መስዋዕት ማቅረብ ያንተ ወገን መሆን አልችልም። ያንተ ጠላት ስለሆን ይሸሻለሁ፣ ከአንተ ጋር እድል ፈንታ የለኝም። ስለዚህ ሰይጣን ወገን ሆኖ ቀጠለ ማለት ነው። ምዕራፍ 4 ቁጥር 15 ቃየንን የሚገድል 7 እጥፍ ይበቀልለታል። ያገኘ ሁሉ እንዳይገድለው ደግሞ ምልክት አደረገለት። ሰይጣንም ሆነ ማንም ሰው ያለ እግዚአብሔር ፈቃድ ሰውን መግደል አይችልም። እግዚአብሔር ሳይፈቅድ የሚሞት ሰው የለም። ሰው ክፉ ዘር ከዘራ በምድር ላይ ዘሩን ያጭዳል። የሚያሳጭደው እግዚአብሔር ሳይሆን የዘራው ክፉ ዘር በቅሎ ነው። ውሃ ገድበን ሰውን በጥም ብናሰቃይ ውሃ መልሶ የዘራነውን ያሳጭደናል። እኛም በጥም የምንሰቃይበት ጊዜ ይመጣል። ቃየን መልካም ሰው ላይ በክፋት ተነሳ፣ በተራው ሌሎች ሰዎች ይነሱበታል። ምድርን በክፋት አቆሸሸ፣ እሷም እሱን እንደ ቆሻሻ ትቆጥረዋል። እግዚአብሔር ተው እያለው በምክሩ ላይ አመፀ። የእግዚአብሔር ድምፅ ለክፋት ዘመኑን ሁሉ ይከተለዋል። ለዚህ ነው ከፊት አሳደድከኝ ያለው። የሰው ነፍስ በእግዚአብሔር እጅ ነው። ማንም እግዚአብሔር ሳይፈቅድ አይሞትም። የሰው እድል ፈንታ የሥጋ ኑሮ ደግሞ በራሱ እጅ ላይ ነው። መልካም ከሰራ ከእግዚአብሔር ጋር ያለው ግንኙነት መልካም ይሆንለታል። ያ ማለት ችግር አይገጥመውም ሳይሆን በዋነኝነት ከእግዚአብሔር ጋር ያለው ግንኙነት ሰላማዊ ስለሚሆን የእግዚአብሔር ጸጋ ይበዛለታል ማለት ነው። አዳምን ሆነ ሔዋንን እንዲሁም ቃየንን መከራ ያሳጭዳቸው እግዚአብሔር ሳይሆን የዘሩት ዘር ፍሬ ያፍርቱ ነው። ብዙ ጊዜ በሰራነው ስራ መከር ሲያጋጥመን እንደ አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 እና ያዕቆብ ምዕራፍ 1 ከቁጥር 13 እስከ 15 በእግዚአብሔር እናሳብባለን እንጂ የዘራነው ዘር መከር መሆኑን ለመቀበል አንፈልግም። ይህም በንስሐና ስህተታችንን በማስተካከል እንዳንመለስ ያደርገናል። እያንዳንዱ የመታዘዝ ሕይወት ከጀርባው በረከት ይከተለዋል። ክፋትንም ማድረግ አብሮት የሚከተለው መከራ አለ። ሰው የዘራውን ያንን ያጭዳልና። ቃየን ከእግዚአብሔር ፊት የሸሸው እግዚአብሔር ስላሳደደው ሳይሆን ኃጢአት እያደባ ነው። ልገስበት የሚለውን ቃል እምቢ በማለቱ የእግዚአብሔር ቃል እያሳደደው ነው። የናቀው ቃል ይበቀለዋል። ወይም ካለመታዘዝ ጀርባ ክፍያ ወይም ውጤት አለ። ተንከራታች የሆነው በምድር ላይ ክፉ ዘር ወይም ደም ስለዘራ ነው። ደም ነፍስ ስለዘራ ምድር የምትሰጠው ያንኑ ነው። ያ ሰው ሲሞት ያሳየው ስቃይ፣ ጭንቀት ከቃየን ይከፈል ዘንድ ይጠበቃል። የአቤል ጭንቀት ማለት ነው። ይህም መክፈል አለበት ገዳዩ። ምድር ለዘራባት ክፋት ደም በክፋት መለሰችለት። በምድር ላይ ያሉ ሰዎች ይከፉበታል፣ በሱ ላይ ያሳድዱታል። ደሙ ማፍሰስ ግን አይችሉም። ያን የሚወደውን እግዚአብሔር ለዚህ ነው እግዚአብሔር ጊዜ ሳይደርስ ማንም አይገልም ያለው። ዛሬ እኔ ሀገር ያለንበት ሁኔታ አባቶቻችንና እኔ የዘራነው ዘር ውጤት ነው። እርስ በርስ ተጣሉና የመለያየት ዘር ዘሩ። እሱ የተከታተለ ዛሬ መግባባት አልቻልንም። ያ በደል በነሳና ካልተደመሰሰ በስተቀር ቅጣቴ ልሸከማት አልችልም። የዘራሁት ዘር አጨዳ በዛብኝ ቢል ኖሮ ትክክለኛ ሀሳብ ነው። የቅጣት ሳይሆን የክፉ ዘር አዝመራ አጨዳ ነው። ቅጣቴ ልሸከማት አልችልም ከማለት ይልቅ የዘራው ዘር አጨዳ በዛብኝ እባክህ ቀንስልኝ ሌላ ነገር ነው። በኖህ ዘመን መልካም የዘራ መልካም ማጨድ፣ ክፋት የዘራ ክፋት ማጨድ የሁል ጊዜ ሕግ እንዲሆን ተደንግጓል። እዚህ ውስጥ እግዚአብሔር የለበትም። እናንተና እኛ ነን። እኔና እናንተ ነን። ከእግዚአብሔር ፊት የሸሸው ቃሉን በመርገጥ ክፋት ዘርቶ ከምድር በረከት የራቀው በምድር ላይ ንጹሕ ደም በማፍሰስ ስቃይና አለመኖርን ዘርቶ ነው። ቃየን አቤልን አጠፋ። ውጤቱ አቤልን የተቀበለች ምድር በረከቷን አጠፋችበት። ያገኘ ሁሉ ሊገድለው ያሳድደዋል። እግዚአብሔር ግን ሞትን አዘገየለት። ሊገድሉት ይፈልጉታል፣ ግን ለጊዜው አይሞትም።
ቁጥር 4 ምዕራፍ 4 ቁጥር 15 ማንም ቃየንን ቢገድል 7 እጥፍ የበቀል ቅጣት ይቀበላል። ያገኘ ሁሉ እንዳይገድለው ምልክት አደረግም። ቃየል ከእግዚአብሔር ፊት ወጥቶ ሄደ። ከገነት ከወጡ በኋላ በጥቂትም ቢሆን የእግዚአብሔር መገኘት እንክብካቤ የዘሩትን እንዲያፈራ በማድረግ የታመመ በመፈወስ የሚያመልኩበትን ሰዎች አምልኮ በመቀበል ፍቅሩን አሳይቷል። ለምሳሌ እነ ሄኖክን ተቀብሏል። ሄኖክን ሲቀበል እግዚአብሔር ምን እያለ ነው? በእኔ መንገድ ከተመላለሳችሁ ወደ እኔ ወስዳችኋለሁ። ተስፋ እኮ ነው። ትንሣኤን ነው የሚያሳየው። ትንሣኤ አለ፣ እንዳይቀርም ቀበላችኋለሁ። ተስፋ አለ ለሰው ልጅ ነው። ቃየን ከእግዚአብሔር መገኘት ሲወጣ ይህ በጥቂቱ የተገለጠ እግዚአብሔር መገኘት ፍቅሩ ጭር ወዳለበት ክልል ገባ። የእግዚአብሔር ክብር ያለበት ቦታ አለ፣ የሌለበት ቦታም አለ። ክብሩ ማለት ነው። የቆረቆራት ከተማ ስም ምን ይባላል? ኖድ ማለት መቅበዝበዝ ማለት ነው። 7 እጥፍ ይበቀልለታል። ቃየንን የሚገድል እግዚአብሔር በበቀል የገዳዮቹን ወገኖች 7 ነፍስ ይወስዳል ማለት ነው። እሱንም ለገደለው 7 እጥፍ ይበቀልለታል። ቃየን በመረገሙ ምድር ፍሬ አትሰጠውም። የእሱ ዘር ማን ዘር? እንግዲህ የእባቡ ዘር ተብሎ የሴቲቱ ዘር ጠላት የሆነው የምድርን ፍሬ አርሶ አገኝም፣ ከሴት ዘር ገዝቶ ይበላል እንጂ። ከዚህ የተነሳ የላሜ ልጆች ሙዚቀኞችና የሙዚቃ መሳሪያ አምራቾች፣ ዘላን ከብት አርቢዎች፣ ለግጦሽ የሚንከራተቱ መሬታቸው ለም ባለመሆኑ እንዲሁም ብረታ ብረት አምራቾች ከመሬት በረከት እንደተነጠሉ በኖህ ጥፋት ውሃ ጠፉ። እንግዲህ ከዚህ የምንማረው ክፉ ዘር ዋጋ እንደሚያስከፍል ነው። ክፉ ዘርን ግን እኛ ማስቀረት ስለምንችል ከእግዚአብሔር ጋር እንድንስማማ ነው ትልቁ ምክሬ። እንግዲህ በርዕሳችን እንዳየነው ብዙ ሚሊዮን ሕዝብ የገደለ የመጀመሪያው ነፍሰ ገዳይ ቃየን ነው። ምክንያቱም ባቤል ውስጥ ብዙ ሚሊዮን ሰዎች ነበሩ። ለዚህኛም ሰዎችን በመግደል ከራእይ በማሰናከል ከዓላማ በማሰናከል በማጨናገብ በማበሳጨት ሰዎች ላይ እንቅፋት በመሆን ለብዙ ሕዝብ በረከት የሚሆኑ ሰዎችን አናስቁም። የምንዘራው ክፉ ዘር ሄዶ ያገኘናል። እኛ እንኳ ጊዜያችን ደርሶ ልንሞት ባናጭድ ልጆቻችን ያጭዳሉ። ክፉ ዘርን አንዝራ፣ ሰውን አንበድል፣ በሰው ላይ ክፋትን አናድርግ፣ በክፋት አንመላለስ። ውጤቱ ለእኛም ለልጆቻችንም መልካም አይሆንም። በምድር ላይ የምናየው ክፋት ሁሉ መነሻው ክፉ ስራ ነው። ክፉ ስራን ስንተው ክፉ ዘር ይቆማል፣ መልካም ይሆናል። ያን ለማድረግ ደግሞ ውስጣችንን ማረቅ ነው የሚል ነው ትምህርት። ውስጣችን ከውስጥ ነው የሚነሳው። ጎረቤቴ ተሳዳቢ ስለሆነች ነው አይሰራም። ውስጤን ላስተካክል። ሲሰድቡኝ ስደበኝን የሚቀበል ልብ እንዲኖረኝ በእግዚአብሔር ፊት ጸጋ ልጠይቅ። እግዚአብሔር ሲሰድቡኝ ማልሳደብ ጸጋ የበዛልኝ ሰው አድርገኝ እንበል። መፍትሄው ይሄው ነው። ወደ እግዚአብሔር መመለስ ነው። ዛሬ መሰዊያ አዲስ ወደ እግዚአብሔር እንመለስ። ትምህርታችን እዚህ ላይ ያበቃል። አገልግሎታችንን ከወደዳችሁት ሰብስክራይብ፣ ሼር እና ላይክ በማድረግ እንዲሁም ሐሳባችሁን በመስጠት አገልግሎቱን ደግፉ። ጸሎት ግን የምትፈልጉ ከኔ ጋር መቀጠል ትችላላችሁ። እግዚአብሔር ሆይ ጸጋ እንዲበዛልኝ እፈልጋለሁ። ክፉ ዘር ላለመዝራት እግዚአብሔር ጸጋ እንዲያበዛልኝ እፈልጋለሁ ለምትሉን ጸልያለን። ጌታ ሆይ መልካም ዘር መዝራት የሚቻለው በአንተ መንፈስ ነው። በጌታ በኢየሱስ ስም መልካም ዘርን የምንዘራ በልባችን መልካም ሆነን መልካምን የምናደርስ ሰዎች እንድንሆን በጌታ በኢየሱስ ስም ጸጋን አብዛልን። እግዚአብሔሩ በኢየሱስ ስም ጸጋን አብዛልን። ልባችን ለአንተ የተመቸ ለሰውም የተመቸ እንዲሆን ልባችንን እግዚአብሔር ገርዝልን። ልባችንን አስተካክልልን። ልባችንን ሞርድልን።
እግዚአብሔር በተለያዩ ሰዎች ደግሞ የተጎዱ ያዘኑ፣ ቂም የያዙ የጌታ በኢየሱስ ስም ልባቸውን እንድትፈውስ ቂሙን እንዲያነሱ ቅሬታቸውን እንዲያነሱ ምሕረት እንዲያደርጉ ጸጋን እንድታበዛላቸው በኢየሱስ ስም እጠይቃለሁ። በኢየሱስ ስም እርዳቸው። ይቅር ማለት ያቃታቸው ይቅር ማለት እንዲችሉ ጸጋ አብዛቸው። ቂም የያዙ በብዙ የተበደሉ ይቅር ማለት አልችልም ለሚሉት እግዚአብሔር ሆይ ይቅር ማለት የሚችሉበትን ጸጋ በኢየሱስ ስም ስጣቸው። በኢየሱስ ስም ስጣቸው። አንተ ትችላለህና ትችላለህ። ማስቻል ስለምትችል ይህን ሰው ይቅር አልለውም ብዙ በድሎኛል ለሚሉ በኢየሱስ ስም ይቅር ማለት እንዲችሉ እግዚአብሔር ሆይ ምሕረት ይብዛላቸው፣ ጸጋ ይብዛላቸው። በኢየሱስ ስም ጸጋ ይብዛላቸው። ጸጋ ይብዛልን፣ ጸጋ ይብዛልን፣ ጸጋ ይብዛልን። ከሰው ጋር ስንኖር አንተን መምሰል የምንችልበት ጸጋ በልባችን ይብዛ። ጸጋ ይብዛልን፣ ጸጋ ይብዛልን። አሜን። በኢየሱስ ስም ጌታ ኢየሱስ ክርስቶስን መከተል እፈልጋለሁ። ዳግም አልተወለድኩም። እኔ በቀለኛ ነኝ፣ አመፀኛ ነኝ፣ ትዕቢተኛ ነኝ። ሕሊናዬ ይመሰክርልኛል። እግዚአብሔር የራቅኩ ነኝ። እንደ አቤል እንደ ቃየል ተንከራታች ተሰዳጅ ሕሊናዬ የሚከሰኝ ውስጤ ያላረፈ ሰው ነኝ። ከእግዚአብሔር ጋር መስማማት ፈልጋለሁ። ወደ እግዚአብሔር መመለስ ፈልጋለሁ። ስህተቶቼን ማስተካከል ፈልጋለሁ። እንደ አዲስ መጀመር ፈልጋለሁ። ኢየሱስ ክርስቶስ ለእኔ ሕይወት ለእኔ ኃጢአት እንደሞተ ከሙታን እንደተነሳ ሦስተኛው ቀን ተነስቶ ወደ አብ እንደሄደ ተመልሶ እንደሚመጣ እሱ ያመነ እንደሚድን የዘላለም ሕይወት እንዳለው የልጁ ኢየሱስ ክርስቶስ ደም ከኃጢአት እንደሚያድን አምናለሁ። እሱም መከተል ፈልጋለሁ። ከቃየን ሕይወት ርቄ እንደ አቤል ዋጋ እንኳ ቢያስፈልግ መልካምን ሰርቼ ማድረግ ፈልጋለሁ ለምትሉ እንጸልይ። ጌታ ሆይ እኔ የምለውን ጸሎት ትጸልያላችሁ። እግዚአብሔር ሆይ እኔ በደለኛ ነኝ። እግዚአብሔር ሆይ ያንተ ምሕረት ያሻኛል። በልጅ በኢየሱስ ክርስቶስ በቀራንዮ መስቀል ላይ የኃጢአት ስርየት እንዳለ አምናለሁ። በልጅ በኢየሱስ ክርስቶስ ስም ይቅር በለኝ። በልጅ ደም እጠበኝ። ከኃጢአቴ ሁሉ አንጻኝ። ሕሊናዬን አንጻ፣ ሥጋዬን አንጻ፣ መንፈሴን አንጻ። አዲስ መንፈስን ፍጠርልኝ፣ አዲስ ልብን ፍጠርልኝ። ካሁን በኋላ አንተን ስከተል ንጹሕ ሕሊና እንዲኖረኝ አድርግ። አንተን ማስደሰት ጸጋ የበዛልህ ሰው አድርግልኝ። ጸጋ ይትረፍረፍልኝ። አንተን የመመስል ጸጋ የበዛልህ ሰው አድርገኝ። በሕይወት መዝገብ ላይ ስሜን ጻፈው። በእውነት አንተን ከልብ የምከተል ልብን የማሳርፍ ክርስቶስን የሚመስል ሰው አድርገኝ። በሕይወት መዝገብ ላይ ስሜን ጻፈው። ልጅህ አድርገኝ። ኢየሱስ ክርስቶስ ጌታና አምላክ እንደሆነ አምናለሁ። በጌታ በኢየሱስ ስም አሜን። በሚቀጥለውም ትምህርት እስከምንገናኝ ሰላም ለሁላችሁ።